ጥያቄ ቁጥር 126 የተሽከርካሪ ጉዞ ጎማ በመፈንዳት እንዳይስተጓጎል የጎማ ንፋስ በየ- ኪሎ ሜትር ማየት አስፈላጊ ነው። ሀ 100 ኪሎ ሜትር ርቀት፣ ለ 200 ኪሎ ሜትር፣ ሐመርኋ 150 ኪሎ ሜትር፣ መ 1500 ኪሎ ሜትር፣ ሰ ሁሉም መልስ ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ 100 ኪሎ ሜትር ነው። ጥያቄ ቁጥር 127 የቴርሞስታት ዘግቶ መቅረት ሀ ሞተር ከመጠን በላይ ከሚሞቅባቸው ምክንያቶች አንዱ ነው። ለ ዘይት ከሚቀጥንባቸውና ከሚቆሽባቸው ምክንያቶች አንዱ ነው። አምርኋ ዘይት በአካላት ውስጥ እንዳያለሰልስ ያደርጋል። መ በፍሬን ዘይት መስመር ውስጥ አየር እንዳይገባ ይረዳል። ሰ የተሽከርካሪ ፍሬን በሚያዝበት ጊዜ እንዲንሸራተት ያደርጋል። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ ሞተር ከመጠን በላይ ከሚሞቅባቸው ምክንያቶች አንዱ ነው። ጥያቄ ቁጥር 128 የቤንዚን መኪና አየር ብቻውን ሲታመቅ በናፍጣ መኪና አየርና ነዳጅ በአንድ ላይ ተደባልቀው ይታመቃሉ። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሐሰት ነው። ጥያቄ ቁጥር 129 ካንዲሊቲ ወይም ሂት ፕላግ ሀ በናፍጣ ሞተር ብቻ ይገኛል። ለ በቅዝቃዜ ጊዜ በሲሊንደር ውስጥ የገባን ቀዝቃዛ አየር በቀላሉ መቀጣጠል እንዲችል ሙቀት ይሰጣል። ሐመርኋ በቅዝቃዜ ወቅት ለተሽከርካሪው ሙቀት እንዲያገኝ ይረዳል። መ ሀ እና ለ መልስ ናቸው። ሰ መልሶ አልተሰጠም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ሀ እና ለ መልስ ናቸው። ጥያቄ ቁጥር 130 በፒስተን ዙሪያ የተገጠሙ ሁለት አይነት ቀለበቶች ወይም ፋሻዎች የዘይት መላሽ ፋሻና የዘይት አስገቢ ፋሻ በመባል ይታወቃሉ። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሐሰት ነው። ጥያቄ ቁጥር 131 የተሽከርካሪያችን ሞተር ተገቢውን አገልግሎት እንዲሰጠን ከምንጠቀምባቸው የማቀዝቀዣ ዘዴዎች አንዱ ዳሽ ነው። ሀ ዘይት፣ ለ ውሃ፣ ሐመርኋ በሲሊንደር ውስጥ የተቃጠለን አየርና ነዳጅ በማስወጣት ወይም ጭስ፣ መ በቬንቲሌተር ወይም በፋን አማካኝነት በማናፈስ፣ ሰ ሁሉም መልስ ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ ሁሉም መልስ ነው። ጥያቄ ቁጥር 132 ከባትሪ የወሰደውን አነስተኛ ኃይል ወደ ከፍተኛ ኃይል በመቀየር ለካንዴላ በዲስትሪቢዩተር ወይም አቫንስ አማካኝነት እንዲደርስ ያደርጋል። ሀ ቦቢና ወይም ኢግኒሽን ኮይል፣ ለ ሞተሪኖ፣ ሐመርኋ ዲናሞ ወይም ጄነሬተር፣ መ ሬጉሌተር፣ ሰ ካንዲሊቲ ወይም ሂት ብላክ። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ ቦቢና ወይም ኢግኒሽን ኮይል ነው። ጥያቄ ቁጥር 133 በተለያዩ ምክንያቶች ከባትሪ የወጣን ኃይል ከኮሎ ወይም ከክራንክ ሻፍት ጋር በቺንጊያ ወይም በተለያየ ዘዴ በመታሰር የጎደለን የባትሪ ኃይልን በመሙላት ይታወቃል። ሀ ፒስተን፣
ለ ሬጉሌተር ሐመርኋ ሞተሪኖ መ ቦቢና ሰ ዲናሞ። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ ዲናሞ ነው። ጥያቄ ቁጥር 134 አንድ ተሽከርካሪ በዋናነት ከተዋቀረባቸው መሰረታዊ ክፍሎች አንዱ ያልሆነው ሀ ኢንጂን ወይም ሞተር፣ ለ የተሽከርካሪ ኤሌክትሪክ ክፍሎች፣ ሐመርኋ የኃይል አስተላላፊ ክፍሎች፣ መ ቻሲስ፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ መልሱ የለም ነው። ጥያቄ ቁጥር 135 ቦዲ ወይም የተሽከርካሪ አካል አንድ ተሽከርካሪ በዋነኝነት ከተዋቀረባቸው መሰረታዊ ክፍሎች አንዱ ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 136 ዳሽ ከሞተር ዋና ዋና ክፍሎች አንዱ አይደለም። ሀ ሲሊንደር፣ ለ ፒስተን፣ ሐመርኋ ኮኔክቲንግ ሮድ ወይም ቤላ፣ መ ፍላይ ዊል ወይም ቮላኖ፣ ሰ መልሱ አልተሰጠም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ መልሱ አልተሰጠም። ጥያቄ ቁጥር 137 ከሞተር ኃይል አጋዥ ክፍሎች የማይመደበው የትኛው ነው? ሀ ካምቢዮ፣ ለ ትራንስሚሲዮን፣ ሐመርኋ የማለስለሻ ክፍሎች፣ መ የማቀዝቀዣ ክፍሎች፣ ሰ ሀ እና ለ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ ሀ እና ለ መልስ ናቸው። ጥያቄ ቁጥር 138 የነዳጅ አስተላላፊ ክፍሎችና የእሳት አቀጣጣይ ክፍሎች ከሞተር ኃይል አጋዥ ክፍሎች ይመደባሉ። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 139 የነዳጅ ፓምፕ ወይም ፓምፔታ ወደ ካርቡሬተርና ወደ ሲሊንደር የሚገባውን ነዳጅ አጣርቶ የሚሰጥ ክፍል ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሐሰት ነው። ጥያቄ ቁጥር 140 አየርና ነዳጅ ተመጥነው የሚደባለቁበት ጠባቡ የካርቡሬተር ክፍል ዳሽ ነው። ሀ ትሮትል ቫልቭ፣ ለ ደብራተር፣ ሐመርኋ ቬንቹሪ፣ መ ፍሎት ቦል፣ ሰ መልሱ አልተሰጠም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ ቬንቹሪ ነው። ጥያቄ ቁጥር 141 በናፍጣ ሞተር የሚገኝና ከነዳጅ ማጠራቀሚያ ጋር ነዳጅ ስቦ በፊልትሮ በኩል በአነስተኛ ግፊት ለኢንጀክሽን ፓምፕ ነዳጅ እንዲደርስ የሚያደርግልን ክፍል ዳሽ ነው። ሀ መጋቢ ፓምፕ ወይም ፊድ ፓምፕ፣ ለ ፊልትሮ፣ ሐመርኋ ሳልቫቲዮ፣ መ ኢንጀክሽን ፓምፕ፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ መጋቢ ፓምፕ ወይም ፊድ ፓምፕ ነው። ጥያቄ ቁጥር 142 ከኢንጀክሽን ፓምፕ በከፍተኛ ግፊት ተገፍቶ የመጣ ነዳጅ ተቀብሎ በጉም ወይም በተን መልክ ወደ ሲሊንደር ውስጥ በመርጨት ኃይል እንዲፈጠር የሚያግዝ ክፍል ነው። ሀ ኢኛቶሪ ወይም ኢንጀክተር ኖዝል፣ ለ ካንዴላ፣ ሐመርኋ ሂት ፕለግ ወይም ካንዲሊቲ፣ መ ፍሎት ቦል፣ ሰ መልሱ የለም።
ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ ኢኛቶሪ ወይም ኢንጀክተር ኖዝል ነው። ጥያቄ ቁጥር 143 ከዳሽቦርዱ ጠቋሚ መብራት የትኛው የፍሬን ዘይት ማነሱን ወይም ማረቁን ይጠቁማል? ሀ ለ ሐመርኋ መ ሀ እና ሐመርኋ መልስ ናቸው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ሀ እና ሐመርኋ መልስ ናቸው። ጥያቄ ቁጥር 144 ከሚከተሉት የዳሽቦርድ ማመልከቻ መብራት የዘይት ግፊት ችግር መኖሩን ሊያመለክተን የሚችለው የትኛው ነው? ሀ ለ ሐመርኋ መ ሀ እና ለ መልስ ናቸው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ ላይ የምንመለከተው ምስል ነው። ጥያቄ ቁጥር 145 ይህ የዳሽቦርድ ጠቋሚ መሳሪያ ምን ያመለክታል? ሀ የነዳጅ ማጣሪያ አመላካች መብራት፣ ለ የዘይት ማጣሪያ አመላካች መሳሪያ፣ ሐመርኋ የዘይት ግፊት አመላካች መብራት፣ መ የዘይት ፍሳሽ መኖሩን የሚያሳይ መብራት፣ ሰ የነዳጅ ፍሳሽ መኖሩን የሚያሳይ መብራት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ የነዳጅ ማጣሪያ አመልካች መብራት ነው። ጥያቄ ቁጥር 147 ከሚከተሉት የዳሽቦርድ ጠቋሚ የትኛው የበር ገጥሞ አለመዘጋት ሊያመለክት ይችላል? ሀ ለ ሐመርኋ መ ዶር ሰ ሀ እና መ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ ሀ እና መ መልስ ናቸው። ጥያቄ ቁጥር 146 ስለ ሁለቱ የዳሽቦርድ ጠቋሚ መሳሪያ ጥቅም እውነት የሆነው የትኛው ነው? ሀ ቁጥር 1 መብራት አጭር የግንባር መብራት ማመልከቻ ሲሆን ቁጥር 2 ደግሞ ረጅሙ የግንባር መብራት መብራቱን ይገልጻል። ለ ቁጥር 1 የረጅም የግንባር መብራት ማመልከቻ ሲሆን ቁጥር 2 ደግሞ አጭሩ የግንባር መብራት ማመልከቻ ነው። ሐመርኋ ቁጥር 1 የኋላ ጉም ማቅለጫ መብራት ማመልከቻ ሲሆን ቁጥር 2 ደግሞ የግንባር ረጅም መብራት ማመልከቻ ነው። መ ቁጥር 1 የረጅሙ የግንባር መብራት ማመልከቻ ሲሆን ቁጥር 2 ደግሞ የኋላ ጉም ማቅለጫ መብራት ማመልከቻ ነው። ሰ ሁለቱም ስዕሎች የአጭርና ረጅም የግንባር መብራት ማመልከቻዎች ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ቁጥር 1 የረጅሙ የግንባር መብራት ማመልከቻ ሲሆን ቁጥር 2 ደግሞ የኋላ የጉም ማቅለጫ መብራት ማመልከቻ ነው። ጥያቄ ቁጥር 148 ይህ የዳሽቦርድ ጠቋሚ መብራት መቼ ይበራል? ሀ የሴፍቲ ቤልት ወይም ቀበቶ ማሰራችንን ለመግለጽ፣ ለ የሴፍቲ ቤልት ወይም ቀበቶ አለማሰራችንን ለመግለጽ፣ ሐመርኋ የሴፍቲ ቤልት ቀበቶ መላላቱን ለመግለጽ፣ መ የሴፍቲ ቤልት ወይም ቀበቶ ዘይት ማነሱን ለመግለጽ፣ ሰ የአሽከርካሪው መቀመጫ ንቅናቄ እንዳለው ለመግለጽ።
ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ አለ የሴፍቲ ቤልት ወይም ቀበቶ አለማሰራችንን ለመግለጽ ነው። ጥያቄ ቁጥር 149 ይህ የዳሽቦርድ ጠቋሚ መሳሪያ ምንን ያመለክታል? ሀ የነዳጅ ማጣሪያ አመላካች መብራት፣ ለ የዘይት ማጣሪያ አመላካች መብራት፣ ሐመርኋ የዘይት ግፊት አመላካች መብራት፣ መ የዘይት ፍሳሽ መኖሩን የሚያሳይ መብራት፣ ሰ የነዳጅ ፍሳሽ መኖሩን የሚያሳይ መብራት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ የዘይት ግፊት አመላካች መብራት ነው። ጥያቄ ቁጥር 150 ከሚከተሉት አንዱ የተለያዩ ዕቃዎችን ስንጭን አንዱን ጭነት ከአንዱ የምንለይበት ምልክት ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ወይም ትክክለኛው ምልክት ምርጫ ለ ነው። No, I don't take shit, I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit, I got no love for the fakeness. If you wanna play tough and wanna hate this, I'll always show up